እዛው ፔድሪ አራሆ አስናይ ኳስ እንደገና አራሆ ኳሱን ወደ መሃል ሜዳ ይዞት መጥቷል። ፔድሪ አስናይ ረጅም ኳስ ራፊኒያ ከግራ መስመር ተነስቶ ለመግባት ጥረት አደረገ። ኳሱን አስጣለ ሳንድሮ ቶናሊ አልተግባቡም ከአንቶኒ ላንጋጋ ግራ መስመር ላይ ጆ ካንሴሎ ፔድሪ ፈርሚን ሎፔዝ ረጅም ኳስ አሻገረ። ዳምፐርን መለሰ። የሉንትን አረጋጋ። አሁን ኳሱን ኒውካስሎች አድማጮቻችን ዩቲዩብ ላይ ገባ በሉ። ሲዲ ስፖርት በአማርኛም በእንግሊዝኛም ሁለተኛው አጋማሽ የጨዋታ መርሃ ግብር እንደቀጠለ ይገኛል። ከዩቲዩብ ላይ ወጥተን የገባ ነው ተመልሰን። ስለዚህ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሁለተኛውን አጋማሽ እንከታተላለን። አብረን ቆይታ እናደርጋለን። ሀሳብ አስተያየት ካላችሁ ኒውካስሎች ሳንድሮ ቶናሊ ከባድ ልጅ ነው። ቶናሊ በግራ መስመር አቅጣጫ ኳሱን ይዞ ለመሄድ ጥረት እያደረገ ይገኛል። ራፊኒያ እየተከላከለ ነው። አሁን ኳሱን በድፍረት ሃርቪ ባርንስ ከሉሶል ጋር ድንቅ ጎል ወዘወዙት። አለቀለት። ኒውካስል አዘናግተው ጎትተው ሾልኮ መጡ። ፈርሚን ሎፔዝ ወዘወዘው። ለቀቁት እንዴ ብቻውን አንተ። አስደናቂያቸው ያስ ሎፔዝ ቦንዛ ፈርሚን ሎፔዝ ቦንዛ ባርሴሎና ቦናንዛ ፓፓ ማሊክ ታዮ ባይኑ ነው የሸኘው ፈርሚን ሎፔዝን። ከየት ነው የመጣው? ተመልከተው፣ ከየት ነው የመጣው? አስረናይ ኳስ ነው። ራፊኒያ ከፍተውለታል። ራፊኒያ ኳስ ሰጠው። ፈርሚን ሎፔዝ የጨረሰበት መንገድ ራሱ ምንም ማድረግ አይችልም። ራምስዴል የኒውካስል ዩናይትድ ተከላካይ ክፍል ግን ተዝረከረከኝ። በጣም ወንፊት አይገልጸውም። አስደናቂ አጀራረስ የጎል ልዩነቱን ሁለት ከፍ አድርገውታል። አሁን 4-2 አደረጉት። በድምር 5-3 ሆኗል። በድምር 5-3 ራምስዴልን አስተኝቶት ነው ፈርሚን ሎፔዝ መረብ ላይ የወዘወዘው። ፈርሚን ሎፔዝ ግን ባይዘው በጣም ጥሩ ተከላካይ ካለ የባርሴሎና ትልቁ ጥንካሬው አጥቂ ክፍሉ ስለሆነ እሱን ካቆንኮ ጎል የሚቆጠርበት ቡድን ነው ባርሴሎና። እንደ ከዚህ ቀደሙ እንደነ ኢኔስታ፣ ዣቪ፣ ሜሲ የነበሩበት አይነት አጥቂውም ግርምሽ ቡድን ነው ብዬ አላስብም። አጥቂውም ገቱ አስደናቂ እግር ኳስ ሃንስ ፍሊክ ጄዊሎ ገባ። ቶናሊ ተቀይሮ ወጥቷል። ቶናሊ እያነከሰ ነው እየወጣ ያለው። የተወሰኑ ሳምንታትን ከሜዳ ሚርቅ ይመስላል ሳንድሮ ቶናሊ። ለኒውካስል ከባድ ነው። የማዕዘን ምት ተሻገረ በቀጥታ ቦሳ ከተቱት። ሊቫንዶቭስኪ ጨረሷቸው። ወዘወዘ አራገፏቸው። ኒውካስል ከባድ አደጋ ውስጥ ገብቷል። ከዚህ በኋላ ይነሳል ነው ማሰብ ዋነት ነው። ሊቫንዶቭስኪ ማስኩላን ቆረሰውን እየገለጸ ነው። ቦንዛ ኒውካስልን አራገፉ። ሊቫንዶቭስኪ ቦንዛ ባርሴሎና ቦናንዛ ፓፓ ሁለተኛው አጋማሽ ላይ ኒውካስል ፈረሰ። ባርሴሎና ቤቱን ሰራ። ሩብ ፍጻሜ የቶትናምና አትሌቲኮ ማድሪድ አሸናፊ አሁን የሚጠብቅ ይሆናል። ገና በ55 ደቂቃ ጨዋታው አጓጊ የነበረው በመጀመሪያው አጋማሽ አንዱ ሲያገባ አንዱ ሲያቻ ሲሆን ባርሴሎና ሲያገባ አቻ ሲሆን ኒውካስል። አሁን ግን ባርሴሎና የጎል ልዩነቱን አስፍቶታል። የጎል ልዩነቱን አሰፋው። አምስተኛ ጎል አስቆጠረ ባርሴሎና 5-2 አደረገው። በድምሩ 6-3 ሆኗል። 6-3 3 ጎል ልዩነት ሆኗል። ከባድ ነው። ከዚህ በኋላ አልቻለም ኒውካስል እንዴ በጣም ከፍቶት መጣ። ሌቫንዶቭስኪ ለራሱ የንግስና ማዕረግ እያደረገው ነው። ማስኩን አውልቆ እንደ ንግስና ለራሱ እያደረገው ይገኛል። ለየት ያለ ደስታ አገላለጽ ነው። መቶ አሁን ባርሴሎናዎች ሌቫንዶቭስኪ ግን ቢያልፉም ዞሮ የምድብ ጨዋታ ያመልጠዋል። ቀጣይ ዓመት ሻምፒዮንስ ሊግ ኒውካስል ከገባ የሚገባ የማይመስልም ሳን ሻምፒዮንስ ሊግ ርቋል ከአውሮፓ እግር ኳስ። ዩሊንግተንም እሱ ያመልጣቸዋል አንዳንድ። ላሚን ያማል ፔዳላዳ ከሊሶ ይሄ ብቻ ነፍስ ያለው ተጫዋች ሊሶል ነፍስ ያለው ብቸኛው ተጫዋች እሱ ነው።
ያማልን በደንብ ተቆጣጥሮታል። በደንብ በረጅም ኳስ ተመታ። በርናል ፔድሬ ኳስ ወደኋላ ጀራርዶ ማርቲን ጆ ካንሴሎ ጀራርዶ ማርቲን ተጫዋች እየፈለገ ነው። ያማል መሃል ሜዳ ላይ መቶ ኳስ ተቀብሎ ወደፊት እያመራ ነው። አገኛቸውንም ሊቫንዶስኪ በጠሰው መረቡን በረገጠው። ኒውካስል እየቀጠቀጡት ይገኛሉ በኩርኩም። ባርሰሎና የጎል ዝናብ እያመረተ ነው። ሃንሲ ፍሊክ ሪላክስ ያደረጉ በ5 ደቂቃ ልዩነት ሪላክስ ያደረጉ ሃንሲ ፍሊክ ቀጠቀጧቸው። 6 ጎል 60 ደቂቃ ግማሽ ደርዘን ጎል ባርሰሎና ብቻውን አስቆጥረዋል። በድምር ውጤት 7-3 እየመራ ነው ባርሰሎና። ቀጠቀጧቸው። ካምፕ ኑ ላይ 6-2 ሆኗል። ቦንዛ ሌቫንዶስኪ ቦንዛ ባርሰሎና ቦናንዛ ያማል ነው የሚሰራው። ዳምበርንና ያማል ነው አስደንብሯቸው ሄደ። ሁለት ተጫዋቾችን ሰብስቧቸው ሄደ። ዳምበርንና ዊሎክን ከዛም ሌቫንዶስኪ ከተተው። ማሊክ ታየውም ደግሞ በጣም ሌቫንዶስኪ ከተተው። ድንቅ አጨራረስ። ሁለተኛ ጎል ሌቫንዶስኪ ለሃትሪክ ሄዳ። ሌቫንዶስኪ ተዘጋጅቶ በደንብ ተረጋግቶ የጨረሰው ፖላንድ አጥቂ ሌቫንዶስኪ ሃትሪክ መስራቱ አይቀርም። አስደናቂ ባርሳ ኒውካስልን ወቀረው፣ አፈራረሰው እንጂ ከጥቅም ውጭ ነው ያደረገው። አፈራረሱት። ኒውካስል ዛሬ አስነጠሱት። እንደዚህ አራግፈውት አያውቁም። ኒውካስል በአጭር አማርኛ በአጭር አገራ ኤዲሃው ዘንድሮ አልሆናቸውም። በእንግሊዝ ፕሪምየር ሊግም ደካማ ውጤት እያስመዘገቡ ነው። በእርግጥ ባለፈው ሳምንት ቸልሲን አሸንፈው ነው የመጡት። ሼዝኒን እየተመለከትነው ነው። ከጓደኞቹ ጋር እያወራ ይገኛል። ዳኒ ኦልሞ አስርናይ ኳስ በረጅሙ ሰነጠቀ። የመጀመሪያ አጋማሽ ምርጥ ጊዜ ያሳለፉት ኒውካስሎች ሁለተኛው አጋማሽ ላይ ጨዋታው ጠፍቶባቸዋል። ተመልከት። ዳኒ ኦልሞ ሰራርቷቸው ሄደ። አማካኙን ቀቅሎቱ ሄደው ራፊኒያ በቀላሉ ኳሱን ዳምፐርን አስታለ። በካውንተር አታክ ለመውጣት ጥረት እያደረጉ ነው ጃኮቭ መርፌ። አረ ምንም ኢላማውም የላቸው። አላማውም መርፌ ለሉዊስ ሆል ሃርቪ ባርንስ ባርሰሎና 10 ኢላማውን የጠበቀ ሙከራ፣ ኒውካስል 3 ኢላማውን የጠበቀ ሙከራ። አጠቃላይ ኪሎ ሜትር የሸፈኑት ባርሳ 84 ኪሎ ሜትር፣ ኒውካስል 79 ኪሎ ሜትር። 7 ደቂቃ ተሻግረናል። ቀጣዮቹን ደቂቃዎች ወደ ግርምሾ እመራችኋለሁ። ባርሰሎና ካምፕ ኑ ላይ 6-2 እየመራ ነው። በድምር ውጤት 7-3 ጨዋታውን እየመራ ይገኛል። አመሰግናለሁ ሶፊ። ክብራትና ክብራን ካምፕ ኑ ላይ ባርሴሎና ኒውካስልን እየወቀጠው ይገኛል። 6-2 እየመራው ነው። በአጠቃላይ 7-3 በሆነ ውጤት ባርሴሎና ኒውካስል ላይ የበላይነትን ወስዷል። የእንግሊዝ ክለቦች ዛሬ ደግሞ ሶስተኛው ክለብ ከሻምፒዮንስ ሊግ ውጭ ሆኗል። ትናንት ቼልሲና ማንቸስተር ሲቲ ተሰናብተዋል። ዛሬ ኒውካስል ዩናይትድ ተሳሳቱ። በዛም ላይ ጎል ራፊኒያ ከተተው አግቡ ብለው ሰጧቸው። 7-2 ባርሴሎና ኒውካስልን እየወቀጠው ይገኛል። ጌሾ እንኳን እንደዚህ አይወቀጥም። ጌሾ እንኳን እንደዚህ አልተወቀጠም። ይሄኛው አወቃቀጥ ይለያል። ባርሴሎና ኒውካስልን እየቀጠቀጠው ይገኛል። አበጠረው ግርሜ በታተነው እንጂ ሳቁ። እነ ላፖርታ ሳቁ። ኒውካስል ዩናይትድ ምን ማለት ነው የወረደበት ዛሬ? ባክፓስ መልሰ ኒውካስል ዩናይትድ ታቀብለ ሻምፒዮንስ ሊግ የገባበትን ቀን ነው ዛሬ ያስረገሙት። ባርሴሎና ረገመ። ኒውካስል ምን ሲያቀርጠኝ ሻምፒዮንስ ሊግ ገባው ነው ያለው ዛሬ።
7-2 ራፊኒያ እያሉት ይገኛሉ። ኒውካስል ዩናይትድ ጃኮብ ራምሴ አወጣለሁ ሲል ለራፊኒያ ነው የሰጠው። ቆንጆ አሲስት እኮ ነው። አሪፍ አድርጎ ሰጠው። ራፊኒያ ጨረሰለት። እንካግባ ነው ያለው። ይሄው ብሎ አሳየው። ከባድ ወቀጣ። ጌሽና በርበሬ ራሱ እንደዚህ አይወቀጥ። አበጠሯቸው ግርምዬ። ዋው ሲጀመር ማራርቅ ብሏቸዋል። ባርሴሎና በድብርቱ ውስጥ ኒውካስል ዩናይትድን እያስነጠሰው ይገኛል። 7-2 በድምሩ 8-2 8-3 አንድ አላቸው። አዛ ያገቡት አንድ አላቸው። 8-3 8-3 ሆኗል። አድማጮቻችን ገና ባርሴሎና ያገባል። ገና 74ኛው ደቂቃ ላይ ነው። ተጭኖ ከተጫወተ ያገባሉ። ለሱ እንደው ካላዘኑላቸውና ከተጫወተ ያገቡባቸዋል። አሁንም ኒውካስል ዩናይትድ ባርሴሎና በዛሬው ጨዋታ 7-2 በድምሩ 8-3 ከባድ ድብደባ። ቶናሊ መውጣቱ በስማ መሀሉ ዛሬ እርግጠኛ ነኝ ኤዲዮና ኒውካስል ዩናይትዶች ምነው ሻምፒዮንስ ሊግ ባልገባን ነው የሚሉት፣ ግን ብዙ መስራት እንዳለ